5 ዓመት እንደውም አሜሪካ ሆኜ ነው የጻፍኩት ዘፈኑ። እሺ እና ያንን ዘፈን አንተ እንግዲህ ግጥሙ ሲጻፍ እናቴ አንድ ቀን ቡና እያፈላች አንድ ጊዜ ብድግ ትልና የጅማ ልጅ ትላለህ ሰማሃለሁ አለ። የጉራጌ ልጅ ናት ትላለህ አለች። ሰማሃለሁ አለ። አንድ ጊዜ ብድግ ትልና ደግሞ የሐረር ደግሞ የሚል ነገር ሰምቻለሁ አለ። ልጅት ከሐረር ናት። አዎ ደግሞ ዝም ብዬ ስሰማ የጎጃም ጀግና በላይ ምናምን ብለህ ትዘፍናለህ አለች። ጥሩ ነው። እንደገና ደግሞ የወላይታ ምናምን ብለህ ደግሞ ስዘፍን ሰማሁ። እንዴ ልጄ አንተ ምን አባት ሆናለህ ጎንደር ብለህ የዘፈንክ እንደሆን ብላ አለችኝ። እሺ እትዬ ጎንደር የሚል ዘፈን ትፈልጊያለሽ? አዎ። አሁን እንግዲህ እኔ ኢትዮጵያ ማለቴን ነበር ማቀው። አሁን ዘርዝረሽ ሁሉ ይሄው እንግዲህ የኢትዮጵያ ውበት እነዚህ ናቸው ብዬ ስለ እያንዳንዱ ነገር ዘፍኛለሁ። ለጎንደር የመጨረሻ ቆንጆ ዘፈን ሰምቻለሁ። ለጎንደር እንድዘፍን የምትፈልጊ ከሆነ ግጥም ልጻፍ አልኩና ኃይለኛ ግጥም ነው የጻፍኩት። በእውነት ነው ብላችሁ ጥሩ ግጥም ነው። ከታሪኩ ምዕራፍ ልጀምር ከጥንቱ በአዋጅ ተሰብስበው ከቤተ መንግስቱ የመከረለታ ጸንቶ በአንድነቱ ኧረ ወየው ለጠላቱ ጎንደሬን ያስከፋ ምን ይሆን ቅጣቱ ብሎ ነው የሚጀምረው። ይመስክሪና አገር ጎንደር የሄደ ሰው ራሱ ጦሙን ያድራል አጥግቦ እንግዳ ሰው መሬት ጋደም ይላል አልጋ አንጥፎ ለሰው መንግስተ ሰማያት ገነትን ያውርሰው ጻድቁ ወገኔ ደጉ የጎንደር ሰው እናቴ ስላለችኝ ነው የምጽፈው። ካላሉት በሞቴ መች ቀምሳል ራት ሆዱን ከማስገመት ጦም ያድራል በኩራት ታቦት አስከባሪው ነዋዬ ቅድሳት ይጸልያል አገር ለሰላም በጽናት በጀግንነቱ ላይ ማተቡ ክብሩ ናት። እንግዲህ ተመልከት እንዲህ አይነት ግጥም ጽፌ ይሄውልሽ ብዬ አነበብኩላት። ምንም አይል ጥሩ ነው ጥሩ ጽፋል ሞክራል እንደው ደህና ነው እንዴ እትዬ ነው የምላት። እትዬ አንቺ ግጥም ታውቂያለሽ እንዴ? ያንተ እናት ሆኜ እንዴት አላውቅም? አሁንም ትንሽ አሻሽለው አለችኝ። ትኩስ እንጀራ ላይ ድልህ አድርጋበት የቀዘቀዘ እርጎ ቀርታ ጨምራበት የነጠረ ቅቤ በላዩ አፍስሳበት የምታጎርሰኝ ሰው እያለች በሞቴ ጎንደር የወርቁ ልጅ ዘውዴ ናት እናቴ አልኩ። አሁን ጽፋ አሁን ተፈጠረ። የእሳቸው ስም ስለገባበት